ይህች ምድር የዓለም ሳንባ ናት። ይህች ምድር የእግር ኳስ ጠቢባን መፈልፈያም ናት። ነገር ግን ከደማቁ ካርኒቫልና ከወርቃማው የባህር ዳርቻ በስተጀርባ ብዙዎች የማያውቁት የኢንዱስትሪ፣ የጥበብ፣ የጦር ግርማና የታሪክ ውስብስብነት አላት። ብራዚል ከደቡብ አሜሪካ ግዛት ግማሹን የምትይዝ ከ10 በላይ ሀገራት የምትጎራበት ግዙፍ ሀገር። ዛሬ በዚህ ቪዲዮ ቆይታችን ወደ ብራዚል እናመራለን። ከጥቅጥቅ የአማዞን ደን እስከ ብራዚላዊ ዘመናዊ ህንፃዎች፣ ከወታደራዊ ጥንካሬዎቿ እስከ ቴክኖሎጂ ሽቅብ እድገቷ ሁሉንም እንፈትሻለን። ተዘጋጁ። የብራዚል ጉዟችንን አሁን እንጀምር። ብራዚልን ልዩ የሚያደርጋት ህንፃዎቿ ሳይሆኑ ሰዎቿ ናቸው። ብራዚላውያን ማን ናቸው? ይህ ጥያቄ የዓለምን ታሪክ ወደ መመርመር ይወስደናል። ከ500 ዓመታት በፊት ፖርቹጋሎች ሲመጡ ምድሪቱ የቱፒ ጋሮኒ ተወላጆች መኖሪያ ነበረች። በመቀጠል በሚሊዮን የሚቆጠሩ አፍሪካውያን በባርነት መጡ። ይህም ብራዚልን ከአፍሪካ ውጪ ትልቋ ጥቁር ህዝብ ያላት ሀገር አደረጋት። የብራዚል ህዝብ ሜስቲኮስ ይባላል። የነጭ የጥቁርና የሀገር በቀል ደም ድብልቅ። ይህ ስብጥር ብራዚላዊነት የሚል አዲስ ማንነት ፈጥሯል። በሳኦ ፖሎ ጎዳኖች ላይ ትልቁን የጃፓን ስደተኞች ማህበረሰብ ታገኛላችሁ። በደቡብ ብራዚል ደግሞ ጀርመን የመጣችሁ ይመስላችኋል። ይህ ልዩነት ነው የብራዚል የሙዚቃ የምግብና ደማቅ ፈገግታ መሰረት የሆነው። አብዛኛው ሰው ብራዚል ሲባል ሪዮን ያስባል። ነገር ግን በ1950ዎቹ መጨረሻ ፕሬዝዳንት ጁሴሊኒ አንድ እብድ የሚመስል ሐሳብ አመጡ። ዋና ከተማችንን ከባህር ዳርቻ ወደ ሀገሪቱ ማል እንውሰድ አሉ። በ41 ወራት ውስጥ ብቻ በባዶ በረሃማ ሜዳ ላይ ብራዚሊያ ተገነባች። ህንፃ ቀራጺው ኦስካር ከተማዋን ሲቀርጻት እንደ አውሮፕላን ቅርጽ ነበር። ብራዚላዊ የዘመናዊነት ምልክት ናት። ሰፊ አውራ ጎዳናዎች፣ ድልድዮችና እንደ ካቴድራሎች ያሉ ድንቅ ህንፃዎች አሏት። ይህቺ ከተማ የሰው ልጆች ፍላጎት ካለ ተፈጥሮ ማሸነፍ እንደሚቻል ማሳያ ናት። ከተማዋ ዛሬም ድረስ የፖለቲካና የቢሮክራሲ ማዕከል ሆና ታገለግላለች። ብራዚል ማለት ተፈጥሮ በልግስና የቸረቻት ሀገር ናት። ስለ ብራዚል ስናወራ ስለ አማዞን ዝናብ ደን ሳናነሳ ማለፍ አንችልም። ይህ ደን የዓለምን 20% ንጹህ አየር ያመነጫል። ነገር ግን ብራዚል ውስጥ ኢጓዙ ፏፏቴ የሚባል የዓለም ታምር አለ። በባህል ረገድ ብራዚል የቡና ንግስት ናት። በውጭ ሀገራት በየቀኑ የሚጠቀሙት የቡና ሲኒ ምናልባትም መነሻው ብራዚል ሊሆን ይችላል። ሌላው አስገራሚ ነገር ደግሞ አልአዳ ኬማድ ግራንዴ ወይም የእባቦች ደሴት ስኔክ አይስላንድ ነው። በየ1 ስኩዌር ሜትር እስከ 5 መርዛማ እባቦች ያሉባት ይህች ደሴት የሰው ልጅ እንዳይረግጣት በሕግ ተከልክሏል። ብራዚል የግብርና ሀገር ብቻ እንዳትመስላችሁ፣ በቴክኖሎጂው ዘርፍም ግዙፍ እርምጃዎችን ተራምዳለች። ለምሳሌ ኢምቤሪር፣ ይህ ድርጅት ከአሜሪካው ቦይንግ እና ከአውሮፓው ኤርባስ ቀጥሎ በዓለም 3ኛው ትልቁ የአውሮፕላን አምራች ነው። በተጨማሪም ብራዚል በዳዳሽ ኃይል ቀዳሚ ናት። ከሸንኮራ አገዳ ነዳጅ በማምረት መኪኖችን ማንቀሳቀስ የጀመሩት ገና በ1970ዎቹ ነው። ዛሬም ቢሆን 80% የሚሆነው የሀገሪቱ ኤሌክትሪክ የሚመነጨው ከውሃ ኃይል ሃይድሮኤሌክትሪክ ነው። ባንክ ስርዓታቸውና የዲጂታል ክፍያ ቴክኖሎጂያቸው ደግሞ ከብዙ የአውሮፓ ሀገራት ቀድሞ የዘመነ ነው። ብራዚል ምንም እንኳን ከጎረቤቶቿ ጋር ሰላማዊ ግንኙነት ቢኖራትም እጅግ ግዙፍ የመከላከያ ሰራዊት ገንብታለች። 350 ሺህ ንቁ ወታደሮች አላት። ትልቁ ኩራታቸው ጃንግል ዋርፍ ትሬኒንግ ሴንተር ነው። የአሜሪካ ልዩ ኃይሎች እንኳን ሳይቀሩ በአማዞን ጫካ ውስጥ እንዴት መዋጋት እንደሚቻል ስልጠና የሚወስዱት ብራዚል ውስጥ ነው። የብራዚል የባህር ኃይል የኒውክሌር ሰርጓጅ መርከቦችን የመገንባት ፕሮጀክት ላይ ይገኛል። ይህ ደግሞ በደቡብ ንቅፈ ክበብ ሀገሪቱን ብቸኛው የኒውክሌር ቴክኖሎጂ ባለቤት ያደርጋታል። የአየር ኃይሏም በራሷ ቴክኖሎጂ የተሰሩ ሚሳኤሎችንና የራዳር ስርዓቶችን ይጠቀማሉ። ስለዚህ ብራዚል ምንድናት? ብራዚል የእግር ኳስ ብቻ አይደለችም፣ የከፍተኛ ቴክኖሎጂም ሀገር ናት። የድሆች ሰፈር ፋቬላዎች ብቻ አይደለም፣ የቢሊዮነሮችና
የኢንዱስትሪ ማዕከልም ናት። ተቃርኖዎች የሞሉባት ግን ደግሞ ህይወት በደስታ የሚፈስባት ምድር። የብራዚል ጉዟችን እዚህ ጋር ያበቃል። ነገር ግን የዚች ሀገር ታሪክ በየቀኑ እየታደሰ ነው። ስለ ብራዚል የትኛው ክፍል የበለጠ አስገረማችሁ? ኮሜንት ላይ አስፍሩልን። ቪዲዮውን ሰብስክራይብ እያደረጋችሁ በሌላ ሀገር ታሪክ እስከምንገናኝ መልካም ጊዜ